እስቲ ለጥቂት ሰከንዶች ዓይንህን ጨፍንና ይህንን ሁኔታ አስበው። በአንድ ትልቅ የሥራ ስብሰባ ላይ ነህ፣ ወይም ምናልባትም ከጓደኞችና ከቤተሰብህ ጋር ተቀምጠህ እየተጫወትክ ነው። ሁሉም ነገር ሰላም ነበር። ነገር ግን በድንገት አንድ ግለሰብ አንተን ዝቅ የሚያደርግ፣ ማንነትህን የሚያንቋሽሽ ወይም ለፍተህ ያመጣውን ውጤት የሚያጣጥል መርዛማ ንግግር ወረወረ። በክፍሉ ውስጥ ያለው አየር በአንድ ጊዜ ይቀየራል። የሁሉም ሰው ዓይን ወደ አንተ ይዞራል። ምን ሊል ይሆን የሚል ጥበቃ በሁሉም ፊት ላይ ይታያል። በዛች ቅጽበት በሰውነት ውስጥ ያለው ደም መፍላት ይጀምራል። ጆሮህ ይግላል። ልብህ ደረትህን ሳትወጣ እስክትደርስ ድረስ በኃይል ትመታለች። በአእምሮ ውስጥ አንድ ትልቅ ጩኸት ይሰማሃል። ውረድበት፣ አዋርደው፣ ማንነቱን ንገረው፣ ዝም ካልክ ደካማ ነህ እያለ ይጮኻል። አብዛኛው ሰው የሚያደርገው ይህንን ነው። አብዛኛው ሰው በዛች ቅጽበት በስሜቱ ይሸነፋል፣ ይቆጣል፣ ይጮኻል፣ ወይም ደግሞ በድንጋጤ አንገቱን ደፍቶ ይቀመጣል። በሁለቱም መንገድ ያ ሰው ተሸንፏል። ለምን መሰለ? ስሜቱን ለሌላ ሰው አሳልፎ ሰጥቷልና። ነገር ግን በታሪክ ውስጥ ስማቸው የማይረሳ ኃያላን መሪዎች፣ ነገሥታትና ስትራቴጂስት አንድ ምስጢር ያውቃሉ። ኒኮላስ ማኪያቬሊ ከ500 ዓመታት በፊት በጣሊያን ቤተ መንግሥት ውስጥ ቆሞ የታዘበው አንድ እውነት አለ። ጠላትህን ማጥፋት ከፈለግ መጀመሪያ በውስጥህ ያለውን ስሜታዊ ባሪያ ግደለው። ንቀት የስድብ መገለጫ አይደለም። ንቀት አንተን ለመጣል የሚላክ የሥነ ልቦና ወጥመድ ነው። ዛሬ እዚህ በአዲስ ማንነት ቻናላችን ማንም ሰው ሊነካህ የማይችልበትን፣ ሰዎች አንተን ለመናቅ ቀርቶ ቀና ብለው ለማየት የሚፈሩበትን ያንን ጥልቅ የማኪያቬሊያዊ ጥበብ እናያለን። ይህ ስለ መታገስ ወይም ስለ ይቅርታ አይደለም። ይህ ስለ በላይነት ነው። ይህ ስለ ራስ መገዛት ነው። ይህ ቪዲዮ እስከ መጨረሻው ከተመለከት ንቀትን እንደ መርዝ ሳይሆን እንደ ነዳጅ መጠቀም ትጀምራለህ። ከዛሬ ጀምሮ ማንም ሰው ስሜትህን ሊሰርቅ፣ ቀንህን ሊያበላሽ ወይም ማንነትህን ሊነካ አይችልም። ለአዲሱ እና ለማይበገረው ማንነትህ ዝግጁ ነህ? እሺ። ይህን ስለ አንድ ጥያቄ በአእምሮ ሊመጣ ይችላል። ለምንድን ነው ሰዎች የሚንቁኝ? ለምንድን ነው ዓለም እንዲህ ያለ ጨካኝ የሆነችው? እውነታው ግን ይሄ ነው ወንድሜ። ማኪያቬሊ እንደሚለን ንቀት ዝም ብሎ የሚመጣ ስድብ አይደለም። ንቀት ያልተጻፈ የኃይል ፈተና ነው። ሰዎች አንተን የሚንቁህ ስለ ጠሉ ብቻ አይደለም። ይልቁንም አንተ ምን ያህል ጠንካራ እንደሆንክ ለመለካት የሚልኩት የሥነ ልቦና መፈተሻ ነው። ዓለም አንተን የምትለካው በምትናገረው ነገር ሳይሆን ሰዎች በገፉ ቁጥር በምትሰጠው ምላሽ ነው። አንድ ሰው በሰዎች ፊት ዋጋህን ዝቅ ሲያደርገው በእርግጥ እያደረገ ያለው ነገር አንተን መመዘን ነው። ይህ ሰው ድንበሩ የት ጋ ነው? ብገፋው ይወድቃል? ብሰድበው ያለቅሳል? ወይስ እንደ ግድግዳ ጸንቶ ይቆማል ብሎ እየፈተነህ ነው። ማኪያቬሊ በታዋቂው ዘ ፕሪንስ መጽሐፍ ላይ አንድ የማይታጠፍ እውነት አስፍሯል። ሰዎች የሚገዙት በሁለት መንገድ ነው፣ ወይ በፍቅር ወይ በፍርሃት። በዘመናዊ ዓለም ደግሞ ንቀት ማለት አንተን ለመግዛት የሚደረግ የመጀመሪያ ሙከራ ነው። አጥቂው ግለሰብ በውስጡ ትልቅ ስጋት ስላለበት አንተን ዝቅ በማድረግ የራሱን የበላይነት ማረጋገጥ ይሞክራል። ስለዚህ ከዛሬ ጀምሮ አንድ ሰው ሲንቅህ ይልቁንም ፈገግ በል፣ ምክንያቱም ያ ሰው ትልቅ ሚስጥር እየነገረህ ነው። እየነገረህ ያለው ነገር አንተ እያስፈራኸኝ ስለሆነ ክብደትህን ለመቀነስ እየሞከርኩ ነው የሚል ነው። ንቀትን በግልህ አትውሰድ። ንቀት የአጥቂው ሰው የፍርሃትና የአቅም ማጣት መገለጫ መሆኑን ስትረዳም ግማሹን ጦርነት አሸንፈሃል። አሁን የቀረህ ነገር ቢኖር ያንን የላከብህን ፈተና እንዴት በብቃት ማለፍ እንዳለብህ ማወቅ ነው። ለዚህ ደግሞ አብዛኛው ሰው የሚወድቅበትን ትልቁን ወጥመድ ማየት አለብን። ታዲያ ይህም ፈተና አብዛኛው ሰው እንዴት ነው የሚወድቅበት? ለምንድን ነው ንቀትን ለማቆም ብለን የምናደርገው ጥረት ተመልሶ እኛኑ የሚያዋርደን? አሁን ደግሞ ወደዛ እንለፍ። አየህ ወንድሜ፣ ብዙዎቻችን ንቀትን ለማቆም የምናደርገው ጥረት ነው ተመልሶ ለበለጠ ንቀት አሳልፎ የሚሰጠን። እስቲ ያንን ደካማ ሰው በዝርዝር እንየው። ንቀት ሲወረወርበት ወዲያውኑ ይቆጣል፣ ፊቱ በንዴት ይለዋወጣል፣ ድምፁ ይንቀጠቀጣል፣ ምናልባትም ቃላት ያመልጡታል። እሱ በዛ ቅጽበት ክብሬን እየጠበቅኩ ነው፣ ድንበሬን እያሳየሁ ነው ብሎ ያስባል። ነገር ግን እውነታው ተቃራኒ ነው። ቁጣህን በገለጽ ቁጥር ለጠላት የምትነግረው ምስጢር አለ። እየነገርከው ያለው በአንተ ንግግር የምታዘዝ ባሪያ ነኝ እያልከው ነው። አንድ ሰው በአንድ ቃል ብቻ አንተን ዳንስ ካስደነሰ እሱ ያንተ ጌታ ሆኗል ማለት ነው። የርቀት መቆጣጠሪያን ሰጥተኸዋል። እሱ የፈለገውን ቁልፍ ሲነካ አንተ ትጮኻለህ፣ ሌላውን ሲነካ ታለቅሳለህ።
ማኪያቬሊ ያስተማረው ትልቁ ትምህርት ይህ ነው። አንድ መሪ በፍጹም ሊገመት አይገባም። ነገር ግን በትንሽ ነገር የሚቆጣ ሰው በጣም በቀላሉ የሚገመት ነው። ጠላቶች አንተን ማጥፋት ከፈለጉ መጮህ ወይም መታገል አያስፈልጋቸውም። የሚያስፈልጋቸው አንተን የሚያናድድህን ቁልፍ ማወቅ ብቻ ነው። አንተን ስሜታዊ በማድረግ አእምሮህን ያሳውቁታል። ስሜታዊ ስትሆን ደግሞ ሞኝ ትሆናለህ። ሞኝ ስትሆን ደግሞ ትሸነፋለህ። ይህ የደካማ ሰው ወጥመድ ይባላል። በጩኸትህ ጥንካሬን የምታሳይ ይመስልሃል፣ ነገር ግን ለዓለም እያሳየ ያለው ደካማና በቀላሉ የምሰበር ነኝ የሚል ማረጋገጫ ነው። ማኪያቬሊ እንደሚለው ቁጣ ስትራቴጂን ይገድላል። ስትራቴጂ የሌለው ሰው ደግሞ በኃያላን ሰዎች መጫወቻ መሆኑ አይቀርም። ታዲያ ከዚህ ወጥመድ እንዴት ነው የምናመልጠው? ኃያላን ሰዎች ንቀትን ሲያዩ በውስጣቸው የሚፈጠረውን እሳት እንዴት ነው በበረዶነት የሚቀይሩት? አሁን ወደ ዋናው ሚስጥር፣ ወደ ማኪያቬሊያዊ አስተሳሰብ እንሻገራለን። ደካማው ሰው ሲጮህ፣ ኃያሉ ሰው ግን ሌላ ነገር ያደርጋል። እሱ ንቀትን እንደ መርዝ ሳይሆን እንደ ጥሬ ሀብት ነው የሚያየው። ያንን ስውር እና ቀዝቃዛ ስነ ልቦና አብረን እንየው። ደካማ ሰው በስሜት እሳት ውስጥ ሲቃጠል፣ ኃያሉ ሰው ግን በበረዶ የተሞላ ቀዝቃዛ አእምሮን ይይዛል። ይህ ማኪያቬሊያዊ አስተሳሰብ ይባላል። ይህ ሰው ንቀትን ሲያይ እንደ ተራ ስድብ ሳይሆን እንደ አንድ ሳይንቲስት ነው የሚያጠናው። በውስጡ ንዴት ሊመጣ ይችላል፣ እሱም ሰው ነውና። ነገር ግን ልዩነቱ እዚህ ጋር ነው። ኃያሉ ሰው ንዴቱን እንደ ጥሬ መረጃ እንጂ እንደ ትዕዛዝ አይቀበለው። አእምሮ ውስጥ እንዲህ ይላል፣ ይህ ሰው ለምን አሁን ናቀኝ? ድክመቴን አይቶ ነው ወይስ በራሱ ስጋት ገብቶት? አሁን ብጮህ ምን አተርፋለሁ? ዝም ብልስ ጠላቴ ላይ ምን አይነት ምስቅልቅል እፈጥራለሁ? ይህ ቀዝቃዛ ስነ ልቦና ይባላል። ኃያላን ሰዎች ስሜታቸውን ልክ እንደ ልብስ አውልቀው ያስቀምጡታል። ማኪያቬሊ እንዳስተማረው ስልጣን በስሜት ላይ ሳይሆን በስትራቴጂ ላይ ነው የሚቆመው። አንድን ሰው መምታት ካለብህ የምትመታው ስለተናደድክ ሳይሆን መምታቱ ስትራቴጂካዊ ጥቅሙ ስለሚበልጥ ብቻ መሆን አለበት። ይህንን አስታውስ ወንድሜ። ስሜትህ ውሳኔን እንዲመራው ከፈቀድክ አሁንም ባሪያ ነህ። ነገር ግን ስሜትህን መግታት ስትጀምር በአጥቂህ ላይ ትልቅ የስነ ልቦናዊ የበላይነት ትቀዳጃለህ። አንተ ስትረጋጋ ጠላትህ መረጋጋት ያጣል። አንተ ምስጢራዊ ስትሆን ጠላትህ መጨነቅ ይጀምራል። ታዲያ ይህንን የበላይነት በተግባር የምናሳየው ትልቁ መሳሪያ ምንድን ነው? ብዙዎች እንደ ድክመት የሚቆጥሩት ግን ኃያላን እንደ ጦር የሚጠቀሙበት ያ መሳሪያ ምንድን ነው? አሁን ወደ ዝምታ የበላይነት እንሻገራለን። 100 ቃላት ከሚናገረው ሰው ይልቅ አንድም ቃል የማይናገረው ሰው ይፈራል። ለምን? ምክንያቱም ዝምታ ትልቁ የስነ ልቦና ጦርነት ነውና። ያንን ጦርነት እንዴት እንደምናሸንፍ አብረን እንየው። ዝምታ ለብዙዎች እንደ ሽሽት ወይም እንደ ድክመት ይቆጠራል። ለማኪያቬሊ ግን ዝምታ ትልቁ የስነ ልቦና ጦርነት ነው ይላል። እስቲ አስበው፣ ያ ሰው በሰዎች ፊት ሰደበህ ወይም ናቀህ እንበል። እሱ የሚጠብቀው ምንድን ነው? ወይ እንድትቆጣ ወይ ደግሞ እንድታለቅስ ነው። አንተ ግን ምንም አላደረክም። ዝም ብለህ አይኑን እያየኸው ቆምክ። በዛ ቅጽበት በክፍሉ ውስጥ ያለው አየር ይከብዳል፣ ውጥረቱ ይጨምራል። አጥቂው ሰው ምላሽ ስለማያገኝ ይረበሻል። ለምን ዝም አለ? ምን እያሰበ ነው? ምን ሊያደርገኝ ይሆን? የሚሉ ጥያቄዎች በአጥቂው አእምሮ ውስጥ ይተሰለፋሉ። ዝምታ ለጠላት የምትሰጠው ትልቁ ቅጣት ነው። ያለ ምንም ቃል እየነገርከው ያለው አንተ ለእኔ ምላሽ የምሰጥህ ያህል ዋጋ የለህም የሚል መልእክት ነው። ዝምታህ የእሱን ንግግር ዋጋ ያሳጠዋል። እሱ ትልቅ ድንጋይ ወረወረውብህ፣ አንተ ግን እንደ ትልቅ ባህር ድንጋዩን ዋጥከው። ምንም ማዕበል አልተፈጠረም። ማኪያቬሊ እንደሚለው ኃያላን ሰዎች የንግግሩን ፍሬም ይቆጣጠራሉ። ስትቆጣ እሱ በፈጠረው ትርምስ ውስጥ ገብተህ እየጨፈርክ ነው። ስትሸሽም እሱ ያሸነፈ ይመስለዋል። ዝም ስትል ግን ውይይቱን ወደ እርሱ ትመልሰዋለህ። በሰዎች ፊት አጥቂው እሱ ብቸኛና ሞኝ ሆኖ እንዲታይ ታደርጋለህ። አስታውስ ወንድሜ፣ ዝምታህ ጥንካሬን፣ ራስን የመግዛት አቅምህንና ከሁኔታው በላይ መሆንህን ያሳያል። ጸጥታ የሰፈነበት ክፍል ሁልጊዜ ያስፈራል። አንተም ያንን ጸጥታ ሁን። ሰዎች ዝምተኛ ሰው ፍሩ የሚሉት ያለ ምክንያት አይደለም። ታዲያ ዝምታ ማለት ሁልጊዜ መሸከም ማለት ነው? በፍጹም። ማኪያቬሊ ዝም የምንለው ለበቀል እስክንዘጋጅ ነው ይላል። ዝምታችንን ሰብረን የምንሰረዝረው ያ ገዳይ እርምጃ መቼና እንዴት መሆን አለበት? አሁን ወደ ስትራቴጂካዊ እርምጃ እንለፍ። አንድ ነገር ግን እንዳትሳሳት ወንድሜ፣ ዝምታ ማለት ሽንፈት ወይም መሸከም ማለት አይደለም። ማኪያቬሊ ሁልጊዜ ዝም በል አይልም። ነገር ግን የመጀመሪያው ምላሽ ዝምታ ይላል።
ምክንያቱም ዝምታ ለስትራቴጂካዊ እርምጃ ጊዜ ይሰጣል። ደካማ ሰው ወዲያውኑ እና በስሜት ይመጣል። በዛን ጊዜ ይስታል፣ ራሱንም ያጋልጣል። ኃያሉ ሰው ግን ይጠብቃል። ማኪያቬሊ በአንድ ወቅት እንዲህ ብሏል፣ በቀል እንደ ምግብ ነው፣ ቀዝቅዞ ሲቀርብ ይጣፍጣል። አንድ ሰው ሲንቅህ ያንኑ ቅጽበት አትመልስ፣ ይልቁንም መረጃ ሰብስብ። ጠላትህ የት ጋ ነው ድክመቱ? ምን ላይ ነው የሚፈራው? ጊዜህን ጠብቀህ የምትሰጠው ምላሽ ልክ እንደ ቀዶ ጥገና ሐኪም ምላጭ ትክክለኛና ገዳይ መሆን አለበት። ስትመታው አጥቂ ሰው ቀርቶ ሌላ ሰው አንተን ለመንካት እንዳያስብ አድርገህ መሆን አለበት። አንተ የምትበቀለው ስለተናደድክ ሳይሆን ወደፊት ምን እንዳይፈጠር ቅድመ ሁኔታ ለማስቀመጥ ነው። አንዳንድ ጊዜ ትልቁ ምላሽ መጮህ ወይም መምታት አይደለም። ትልቁ እርምጃ መገኘትህን፣ ድፍረትህንና አቅምህን ከዛ ሰው ላይ መንሳት ነው። ሳይረዱት ሕይወታቸው ሲፈርስ፣ አቅዳቸው ሲበላሽ ከሩቅ ትመለከታለህ። አንተ ምንም አላደረክም፣ ዝም ብለህ እርዳታን አቆምክ። እነሱ ግን በራሳቸው ድክመት ወደቁ። ያስታውሱ፣ ማኪያቬሊ እንደሚለው ሰውን የምታጠቃ ከሆነ እንዳይበቀልህ አድርገህ አጥፋው። ምላሽህ በታቀደ ስልትና ተገቢ ጊዜ ሲመጣ ብቻ ይሁን። ያኔ ነው ሰዎች ከአንተ ጋር መጫወት ዋጋ እንደሚያስከፍል የሚረዱት። ታዲያ ከጥቃትና ከምላሽ ባለፈ ሰዎች ሳይነኩህ እንዲያከብሩ የሚያደርግ የጥንካሬ እርምጃ አለ? በፍጹም ድንበርህ እንዳይጣስ የሚያደርግ የማይነካ ማንነት ምንድን ነው? አሁን ወደ መጨረሻና ወደ ዋናው ግባችን እናልፋለን። ነገር ግን ወንድሜ፣ ትልቁ ድል ጠላትህን ማሸነፍ አይደለም። ትልቁ ድል ማን ሊነካ የማይችልበት የኃይል ምሽግ መገንባት ነው። ማኪያቬሊ እንደሚያስረዳን ሰዎች አንተን ለመናቅ የሚደፍሩት በሆነ ቦታ ላይ ድክመት ስለታያቸው ነው። ለዛ ነው ኃያላን ሰዎች ቀኑን ሙሉ ንቀትን ሲከላከሉ አይውሉም። ይልቁንም የማይነካ ማንነታቸውን በመገንባት ላይ ይጠመዳሉ። ይህንን ማንነት ለመገንባት ደግሞ 4 የማይናወጥ ነጥቦች አሳያለሁ። አንደኛ፣ ብቃት ወይም ኮምፒተንሲ። በምትሰራው ስራ፣ በምትማረው ትምህርት ወይም በምትመራው ህይወት ውስጥ የማይነካ ጎበዝ ሁን። ዓለም ለጎበዝ ሰው ትሰግዳለች። ድንቅ ውጤት ያለው ሰው ሲናቅ ሰዳቢው እንጂ ተሰዳቢው አያፍርም። ብቃትህ ያንተ ትልቁ ጋሻ ነው። ሁለተኛ፣ ጽናት። ሰዎች ሁልጊዜ ያጠኑሃል። በጫና ውስጥ ስትሆን፣ ችግር ሲገጥምህ ወይም ንቀት ሲሰነዘር የማትበገር መሆንህን ደጋግመህ አሳይ። ሰዎች ይህ ሰው አይናወጥም ብለው አንዴ ካመኑ አንተን ለመሞከር ያላቸውን ጉጉት ይጠፋል። ሶስተኛው፣ ድንበር። ድንበርህን የሚነካ ሰው ዋጋ እንደሚከፍል በተግባር አሳይ። ጩኸትህ አያስፈልግህም፣ ነገር ግን ድርጊትህ ይናገር። ሰዎች እርሱ ጋር ቀልድ የለም የሚል ግንዛቤ እንዲኖራቸው አድርግ። አራተኛ፣ ምስጢራዊነት። ሁሉንም ነገር ለሰው አትናገር። እቅድህን፣ ፍርሃትህንና ደስታህን በውስጥህ ያዘው። ሰዎች ስለ አንተ ሙሉ መረጃ ከሌላቸው አንተን ለመናቅ ይፈራሉ። ምክንያቱም የማይታወቅ ነገር ሁልጊዜ የተከበረና የተፈራ ነው። ማኪያቬሊ እንደጻፈው መሪ ማለት ሲያዩት ግርማ ሞገስ ያለው፣ ሲነኩት ደግሞ የሚለበልብ መሆን አለበት። አንተም ስምህ ብቻውን ክብር እንዲያመጣ ካደረግ ንቀት ለአንተ ብርቅ ይሆናል። ቂል ካልሆነ በቀር ማንም በእሳት ላይ እጁን አይጨምርም። እንግዲህ ምርጫው ያንተ ነው። ያ በሰው ንግግር የሚቆጣው ደካማ ማንነትህ ይገዛሃል ወይስ ይህ አዲሱ ቀዝቃዛውና የማይነካው ማንነትህ? አሁን ወደ መጨረሻ ትዕዛዝ እንለፍ። ወንድሜ፣ ይህ ሁሉ ዕውቀት እስከዚህ ሰዓት ድረስ ስለሰማህ ብቻ ለውጥ ይመጣል ብለህ እንዳታስብ። ዕውቀት ያለ ተግባር ባዶ መዝናኛ ነው። አንተ ደግሞ እዚህ የመጣኸው ለመዝናናት ሳይሆን ለመለወጥ ነው። አሁን አንድ የመጨረሻ ትዕዛዝ አለ። ሊነኩ የማይችሉ ሰው ሁን። ይህ ማለት ከዓለም ተለይተህ ተሸሸግ ማለት አይደለም። ይልቁንም ዓለም ሊሰብረው የማይችል አዲስ ማንነት በውስጥህ ገንባ ማለት ነው። ከዚህ ሰከንድ ጀምሮ ንቀትን የምታይበት መንገድ ይለወጥ። ስሜታዊ አሮጌ ማንነትህን ዛሬ እዚህ ጋር ይሙት። ያ በትንሽ ነገር የሚበሳጨው፣ በሰው ንግግር የሚረበሸውና የሰውን ማረጋገጫ የሚፈልገው ሰው ዛሬ አብቅቶለታል። በምትኩ የሚታዘብ፣ የሚያጠናና በዝምታ የሚገዛ እርምጃው ገዳይ የሆነ ኃያል ማንነትን ይነሳ። ማኪያቬሊ እንደነገረን የሰው ልጅ ተፈጥሮ አልተቀየረም። ጨዋታው ያ ነው። ሜዳው ብቻ ነው የተቀየረው። ሕጎቹን ተረድተህ ከተጫወት ሕይወትህን ትገዛለህ። ማንም
ሊያድንህ አይችልም። ማንም ይህን ስለ አንተ ሊሰራልህ አይችልም። ጥንካሬን የሚሰጥህ ጓደኛ ወይም ቤተሰብ አይደለም። ጥንካሬ የሚመጣው ዓለም በፈተነች ቁጥር በምትሰጠው ጽኑ ምላሽ ብቻ ነው። ስለዚህ ዛሬ ለራስህ ቃል ግባ። አሁን በዚህ ሰዓት በኮመንት መስጫ ላይ እኔ አልነካም አም አንተቼብል ብለህ ጻፍ። ይህ ዝም ብሎ ቃል አይደለም። ይህ ለራስህና ለዓለም የምታበስረው አዲሱ ማንነት ነው። ጻፈውና በውስጥህ አትመው። ይህ መልእክት በውስጥህ አንድ ነገር ከቀሰቀሰ ላይክ በማድረግ አሳውቀኝ። እንዲህ አይነት ስነ ልቦናዊ ጥንካሬ የሚሰጡ ቪዲዮዎችን እንዲደርሱህ ሰብስክራይብ አድርገህ የአዲስ ማንነት ቤተሰቡን እኔ አልነካም አንተም በተግባር አረጋግጠው። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆይ።